ሰላም እንዴት ናችሁ? በዚህ ቪዲዮ በባለፈው ጊዜያት ካቀረብኩት አንድ ቪዲዮ ላይ የተጠየኩትን ጥያቄ የምመልስበት ቪዲዮ ይሆናል። እንዴት አድርገን ንግግርን ወደ ጽሁፍ መቀየር እንችላለን ከሚል ቪዲዮ ላይ የተጠየኩት አንድ ጥያቄ አለ። እሱም ጥያቄ ምንድን ነው የሚለው ኤክሴልን በመጠቀም እንዴት አድርገን ነው ቁጥሮችን ወደ ጽሁፍ መቀየር የምንችለው? ለምሳሌ ቼክ ላይ 15,000 ብር የሚል ቢኖር ቁጥር ማለት ነው። ያንን ወደ ጽሁፍ መቀየር የሚቻልበት መንገድ በምን አይነት መልኩ ነው የምንቀይረው የሚል ጥያቄ ነው የተጠየቅኩት። እሱን ጥያቄ ለመመለስ ቀጥታ ወደ ብራውዘራችን እንሄድና እንዴት አድርገን መስራት እንደምንችል የምናይ ይሆናል ማለት ነው። ስለዚህ ወደዚህ ከመጣም በኋላ ምንድነው የምናደርገው? ክሮም ላይ እንገባና አንድ ዌብሳይት ይኖራል ማለት ነው። እሱን ዌብሳይት ሰርች እናደርገዋለን። አጋጣሚ እኔ ከዚህ በፊት ሰርች አድርጌዋለሁ። ኮንቨርት ነምበርስ ቱ ወርድስ ኢን ኤክሴል ነው የሚል ኤክሴልኤክስ ዶት ኮም ላይ እንገባለን። እኔ ቡክ ማርክ ላይ አስቀምጨዋል። ስለዚህ እሱን ስንገባ እንዴት አድርገን ኤክሴል ላይ ኮንቨርት ነምበርስ ቱ ወርድስ ኢን ኤክሴል ይላል። እንዴት አድርገን መቀየር እንደምንችል ከዚህ ዌብሳይት ላይ ተቀምጦልን አለ ማለት። በጣም ከዚህ በፊት እንዳልኳችሁ አይቼዋለሁ። በዚህ አርቲክል ላይ እንዴት መቀየር እንደምንችል ሶስት አይነት መንገዶች ተቀምጠዋል። የመጀመሪያው ቪዥዋል ቤዚክስ አፕሊኬሽን የሚባለውን በመጠቀም ቁጥርን ወደ ወርድ መቀየር እንደምንችል ያሳያል። ሁለተኛው ደግሞ ኤክሴል ፎርሙላ ሜተድ የሚባል አለ። እሱን የምናስቀምጥበት አግባብ ይኖራል ማለት ነው። ሶስተኛው ላምዳ ፋንክሽን ሜተድ የሚባል አለ። ይሄኛው ሪሰንት ለሆኑ ኦፊስ 2024 ጀምሮ ያሉት ወይም ደግሞ ኦፊስ 365 የሚባለውን ተጠቃሚ ለሆኑ ሰዎች የሚሰራ እንደሆነ የሚያሳይበት አለ ማለት ነው። ስለዚህ ከዚህ ውስጥ የመጀመሪያውን እንዲሆን የፈለግኩት እኔ ያለ ኮድ የምንጠቀመውን ኤክሴል ላይ እንድንሞክረው ነው ያሰብኩ ማለት ነው። ስለዚህ ይሄኛውን ለማግኘት ሁለተኛው ሜተድ ስለሆነ ወደ ሁለተኛው ሜተድ ቀጥታ እንሄዳለን ማለት ነው። ይሄ የሁለተኛው ሜተድ ምንድነው? የተቀመጠለት ፋንክሽን አለ። እሱን የምናሳይበት ይሆናል ማለት ነው። ይሄኛው ፎርሙላ ኤክሴል ፎርሙላ ቱ ስፔር ነምበርስ የሚል አለ። ስለዚህ ይሄኛውን እዚህ ጋር ፎርሙላው ተቀምጦልናል ማለት ነው። ስለዚህ ይህንን ፎርሙላ ኮፒ እናደርግና እንወስደዋለን ማለት ነው። ስለዚህ ብላንክ ወርክ ቡክን ከፍትና ያው አሁን እኛ የምንፈልገው እንግዲህ ቅድም ከመነሻው ላይ እንደተናገርኩት ቁጥርን ወደ ጽሁፍ የሚቀይርልን ፎርሙላ ነው የፈለግን። ስለዚህ እሱን እንዴት አድርገን ነው መቀየር የምንችለውን ለማየት እዚህ ጋር መጀመሪያ ቁጥሮችን እንጽፋለን። ለምሳሌ 256 ብዬ ሰጠው ደግሞ 2537.9 የሚል ጻፍኩኝ። እነዚህን ቁጥሮች እንዴት አድርገን ወደ ጽሁፍ መቀየር እንደምንችል ነው የምናይ ማለት ነው። ስለዚህ ያኛውን ፎርሙላ አምጥቼዋለሁ። ከዚህ ላይ ዌብሳይቱ ላይ ያለውን ፎርሙላ አምጥቼዋለሁ ማለት ነው። እሱን ፎርሙላ ቢቱ ላይ አድርጌ ለምሳሌ ፎርሙላ ባር ላይ ይሄዳለሁ። ከዛ ፎርሙላ ባር ላይ ያመጣሁትን ፎርሙላ ፔስት አደርገዋለሁ ማለት ነው። ስለዚህ ፎርሙላው በጣም ረዥም ነው እንደሚታየው። ስለዚህ ይህን ፎርሙላ አሁን ቁጥሩን ወደ ጽሁፍ መቀየር የፈለግነውን ቁጥሩ ኤ ዋን ላይ ነው ያለ። ስለዚህ አጋጣሚ ይሄኛው ፎርሙላም ኤ ዋን ላይ ነው ያለ። ስለዚህ ይህን ፎርሙላ ኢንተር እለዋለሁ ማለት ነው። እስኪ እንዴት አድርጎ እንደሚቀይረው እናያለን አብረን ማለት ነው። ስለዚህ ይችኛዋን ድብል ክሊክ በማደርግበት ሰዓት በቢና በሲ መካከል ያለውን የኮለን ድብል ክሊክ በማደርግበት ጊዜ ልክ በጽሁፉ ልክ ያደርግልኛል ማለት ነው። ስለዚህ 1256 የሚለው 1256 ይላል ማለት ነው። ስለዚህ ታችኛውን ደግሞ ለመጻፍ እንደተለመደው ይህን ደብል ክሊክ ማድረግ እንችላለን። ፕላስ ሳይኗ ስትመጣለን ወይ ደግሞ ወደ ታችም ድራግ ማድረግ እንችላለን ማለት ነው። ይሄኛውን ሳደርገው አሁንም ጽሁፉን በልኩ እንዲሆን ደብል ክሊክ አደርገዋለሁ። ስለዚህ 4537.89 ይላል ማለት ነው። ስለዚህ ፎርሙላው በትክክል ይሰራል ማለት ነው። ከዛ ውጭ ግን ለምሳሌ ፎርሙላው በዚህኛው ላይ ላድርገውና 900 ነምበር ሎክ ነው 9867.99 የሚል ቁጥር አለ። በዚህኛው ደግሞ 2.31 የሚል ቁጥር ቢኖር ይሄኛው ፎርሙላው አሁን ኤዋን ላይ አይደለም። ያኛው ፎርሙላ ደግሞ ኮፒ አድርገን ያመጣ ነው። ለምሳሌ የኔ ቁጥር ሲ4 ላይ ነው ያለ ማለት ነው። ስለዚህ ዲ4 ላይ እንዲጽፍልኝ ብፈልግ ዲ4 ላይ አደርግና ፎርሙላ ባሩ ላይ ይሄዳለሁ። ከዛ በኋላ ያመጣሁትን ፎርሙላ ፔስት አድርገዋለሁ ማለት ነው። ስለዚህ ፔስት ሳደርገው እዚህ ጋር ቅድም ያየነው ፎርሙላ እንዳያችሁት ትልቅ ነው። ስለዚህ እዚህ ጋር መጣና ሰብስቲቲዩት የሚደረገውን ሰብስቲቲዩት አደርጋለሁ ማለት ነው። ኤዋን የሚሉትን ሰብስቲቲዩት አደርጋለሁ። እሱን ደግሞ እንዴት ነው ሰብስቲቲዩት ማድረግ የሚችል? ኮንትሮል ኤች እጫናለሁ።
ሪፕሌስ ለማድረግ ነው። ማንን ነው አሁን መቀየር የምችል? ኤዋን ነው፣ ቁጥሩ ያለበትን ሴል ማለት ነው። ለምሳሌ ኤዋን ላይ ስላልሆነ የኔ ሴል C4 ላይ ነው ያለ። ስለዚህ ፋይንድ ዋት ማንን ነው የምፈልገው? ኤዋንን ነው። በማን ነው ሪፕሌስ እንዲያደርግልኝ የምፈልግ የሚለውን ደግሞ C4 አደላ አሁን እንዲቀይርልኝ የምፈልግ። ስለዚህ C4 አደርገዋለሁ ማለት ነው። አሁን ይህንን ፕለስ ኦል ማድረግ እችላለሁ። ስለዚህ ኤዋን የሚባለውን ሴል ሙሉ በሙሉ ከፎርሙላው ላይ በC4 ተካልኝ ብያለሁ። ሪፕሌስ ኦል ሳደርገው ኦል ደን ወይም 218 ሪፕሌስመንትስ ይላል። እንግዲህ 218 ፎርሙላው ላይ ኤዋን የሚል ነበረ፣ በC4 ቀየረው ማለት ነው። ስለዚህ አሁን ጨርሰናል ማለት ነው። ይሄኛውንም ደብል ክሊክ ባደርገው እንደቅድሙ ማለት ነው 986,578.99 ይላል ማለት ነው። ስለዚህ ትክክለኛውን ጽሁፍ አምጥቶታል ማለት ነው። እዚህኛውንም ይሄንም ወደታች ድራግ ሳደርግለት 52.31 ይላል። በዚህ መልኩ አዘጋጅቶታል ማለት ነው። ይሄኛው የመጀመሪያው ፎርሙላን በመጠቀም የምንሰራው ቁጥርን ወደ ጽሁፍ የምንቀይርበት መንገድ ነው። ሌላኛው ሁለተኛው መንገድ ቅድም እንዳልነው ሁለተኛው መንገድ ዌብሳይቱ ላይ እንዳየነው VBA ኮድን በመጠቀም የምናደርገው ነው ማለት ነው። ስለዚህ ልክ በዚህ አይነት ተመሳሳይም VBA ኮድን እንዴት አድርገን መጠቀም እንደምንችል እዚሁ ጋር ተቀምጦልናል ማለት ነው። እኔ መጀመሪያ በፎርሙላው የጀመርኩት ቀላል የሆነችውን እንድንጠቀም ፈልጌ ነው። ሁለተኛው VBA ወይም ቪዥዋል ቤዚክስ አፕሊኬሽን ኮድን በመጠቀም ኮድ በመጻፍ ኤክሴል ላይ እንደሚታወቀው ኮድ በመጻፍ የምንጠቀምበት ሁኔታ አለ ማለት ነው። ስለዚህ ይሄኛውን ኮድ እንዴት አድርገን ወስደን እንደምንቀይረው ደግሞ እዛኛው ላይ እናያለን ማለት ነው። ስለዚህ ይህንን ፎርሙላ አሁንም ኮፒ አደርገዋለሁ። ኤክሴላችን ላይ በመሄድ ይሄኛው እንዳለ በዛው ይሁንና ሁለተኛ አዲስ ብላንክ ወርክ ቡክ ከፍታለሁ ማለት ነው። ከዛ ምንድን ነው የምናደርገው? ቪዥዋል ቤዚክስ አፕሊኬሽን ወይም ደግሞ ይሄ VBA የሚባለውን ለመስራት እንግዲህ የሚያስፈልገው ዲቨሎፐር ሞድ የሚባል አለ ኦፕሽን ላይ እንግዲህ። ስለዚህ እዚህ ጋር ከስተማይዝ ሪበን እናደርግና በቀላሉ እንዲመጣልን ማለት ነው። እዚህ ላይ ሜንቱ ባርስ ከሚባለው ውስጥ ዲቨሎፐርን እናበረዋለን ማለት ነው። ከዛ ስለዚህ እዚህ ጋር እንደምታዩት ዲቨሎፐር የሚል ይመጣልናል። አሁን ከዲቨሎፐር ላይ ገብተን ቪዥዋል ቤዚክስ የሚል አለ። ስለዚህ ቪዥዋል ቤዚክስ የሚለውን እጫነዋለሁ። ከዛ እዚህ ጋር ኢንሰርትስ የሚለውን እንጫንና ሞጁል የሚል አለ። ሞጁል የሚለው ጋር እንገባለን ማለት ነው። ከዛ ሞጁል ከገባን በኋላ ምንድነው የምናደርግ? ኮፒ አድርገን ከዌብሳይቱ ላይ ያመጣነውን ኮድ እዚህ ጋር እናስገባዋለን ማለት ነው። ይህን ኮድ አስገባን። አሁን ኤክስ ብለን መውጣት ነው። አሁን ሆም ላይ መተን ቁጥር እናስገባለን 12346 የሚል ቢሆን አሁን ከዚህ ጋር እንግዲህ ያ ኮድ ምንድን ነው የሚሰራው? ከዛ ኮድ ውስጥ ነምበር ምንድነው ፎርሙላው ላይ ከዌብሳይቱ ላይ ምንድነው ብላችሁ ተጠቀሙ የሚላለ። እንግዲህ ነምበር ቱ ወርድስ ይመስለኛል። ካልሆነ ግን እስኪ እንየውና ለመቀየር የትኛውን ፋንክሽን እንደምንጠቀም እዚህ ጋር ተቀምጦልናል። ምንድነው ተጠቀሙ የሚል ዚጋ ኦኬ። ያመጣሁት ፎርሙላ ነምበር ቱ ወርድስ የሚል ነው። ስለዚህ VBA ኮዱንም የታችኛውን ነው የወሰድኩት ማለት ነው። ስለዚህ የመጀመሪያዋን ነው የምንወስደው፣ ይችኛዋን ማለት ነው። ቁጥር ወደ የምትቀይረው ኮድ ይች ነች። ይችን ኮድ ወስዳታለሁ። VBA ፋንክሽን ቱ ኮንቨርት ነምበር ቱ ወርድስ ኤክሴል የሚለውን እንወስዳለን። ስለዚህ እሱን እንወስድና ቪዥዋል ቤዚክስ ቡክቱ ላይ ነው እየሰራው ያለው። ጊዜው ይሄን ላቁመውና አልት ፕላስ F11ን ስንጫን ይሄ ሞጁሉ ይመጣልናል። ያን ሞጁል እንነካውና ኮንትሮል ኤ አድርጌ በአሁኑ ኮንትሮል ቪ አድርጌ ቀይረዋለሁ ማለት ነው። ስለዚህ ይሄኛው ነው ቁጥርን ወደ ጽሁፍ የሚቀይርልን ወይም አሃዝን ወደ ፊደል የሚቀይርልን ማለት ነው። ስለዚህ ይሄን እንደቅድሙ ልክ እንደቅድሙ ኤክስ ብዬ እወጣለሁ። ስለዚህ አሁን እዚህ ጋር መጥቼ ፎርሙላዋ ነምበር ቱ ወርድስ ነው የሚል ነምበር ቱ ወርድስ የምትል እዚች ጋር ፋንክሽን መጥቶልኛል ማለት ነው። እችኛዋን እጠቀምና ከዛ ይሄኛውን ሴል አድርግለት በዚህ መልኩ 123.56 ይልልናል ማለት ነው። ስለዚህ በዚህ መልኩ መጻፍ ይቻላል ማለት ነው። ሌላም ቁጥር ትልቅ ቁጥር መስጠት ይችላለሁ። ይሄኛውን አሁን እንደዚህ ባደርገው እና ይሄኛውን ድራግ ባደርግለት እዚህ ጋር አስቀመጠልኝ ማለት ነው። ስለዚህ ይህን ቁጥር ለማየት እንዲመቸን በዚህኛው በኩል በከፍለው እና ስለዚህ 654,986,753 ይላል። ስለዚህ በትክክለኛው መልኩ እንደዚህ አድርገን መቀየር እንችላለን ማለት ነው። ብር እንዲልልን ከፈለግን ዶላር እንዲልልን የተቀመጣለ። ከዛ ውጭ ግን ቴሌግራም ቻናል ላይ
በብር የተቀየረበትን አስቀምጥላችኋለሁ ማለት ነው። ስለዚህ ሁለተኛው መንገድ በዚህ መንገድ ነው መስራት የሚቻለው። ሶስተኛውን መንገድ ግን እኔም ለመስራት ሞክሬ ነበር ከዚህ በፊት የሚሰራ አይደለም። ምንድን ነው ሪሰንት የሆነ ኦፊስ አፕሊኬሽን ሊኖረን ይገባል፣ ላምዳ ሜተድ የሚባለውን። ይሄኛውም እንዴት ነው ምናልባት ሪሰንት የሆነ ኤክሴል ከሆነ ያላችሁ እንዴት አድርገን እንደምንሰራው ይህንንም ማየት እንችላለን። ሶስተኛው ሜተድን ማለት ነው። ላምዳ ፋንክሽን እዚህ ጋር ተቀምጦልናል። ይህን ላምዳ ፋንክሽን እንወስዳለን። አሁንም ኤክሴል ላይ 2004 እንዳልኩት የምትጠቀሙ ከሆነ እዚህ ጋር እንገባና አንዱ ሴል ላይ እናደርጋለን። ከዛ በኋላ ምንድነው የምንገባው? ፎርሙላ ላይ እንገባለን። ከዛ ፎርሙላ ላይ ከገባን በኋላ እኔ ማኔጀር የሚባለው አለ። ስለዚህ ከዚህ ውስጥ ገብተን ኒው የሚለውን እንጫነው እና ስሙን የሆነ ስም እንሰጠዋለን። ለምሳሌ ነምበር ቱ ወርድስ ብለን እንሰጠዋለን። ስለዚህ ይህንን በኋላ ፋንክሽን ስንጠቀም የምንጠራው ስም ይሄ ይሆናል ማለት ነው። ይህንን ካደረግን በኋላ የምናመጣውን ሪፈርስ ቱ የሚለውን ላምዳ ፋንክሽን አምጥተን እዚህ ጋር ፔስት እናደርገዋለን ማለት ነው። ይህን ፔስት ካደረግን በኋላ ኦኬ እንለዋለን። ከዚህ በኋላ ጨረስን ማለት ነው። ስለዚህ እዚህ ጋር የሆነ ቁጥር ብናደርግ ለምሳሌ 235 ብለን ከዚህኛው ላይ እኩል ነው ነም ቱ ወርድስ የምትል ፋንክሽን ትመጣለች ማለት ነው። አጋጣሚ ይህንን ተክቼ ብሞክረው ምንድነው የሚሆነው? ይህን ቅንፍ አድርጌ ይህንን ሴል ባመጣለት ነው ኢንተር ብለው ኔም ኢረር ያመጣልኛል ማለት ነው። ይሄ ምንድን ነው? የኔ የምጠቀመው አጋጣሚ ኦፊስ 2021 ነው እና 2021 በላይ የሆኑ ኦፊሶች ነው መስራት የሚችሉ ይላል ከዛ ከዌብሳይቱ ላይ ማለት ነው። ስለዚህ በዛ መልኩ መስራት የሚችል ኦፊስ ካለን በዚህ መልኩ መስራት ወይም መጠቀም የምንችልበት ሁኔታ አለ። ይሄም ሶስተኛው ሜተድ በዚህ መልኩ መቀየር ይችላል ማለት ነው። ስለዚህ ይሄኛው እንደ ቨርቹዋል አሲስታንት ስንሰራ ወይም ደግሞ ባንክ ላይ በፋይናንሱ ዙሪያ የምንሰራ ሰዎች የሚያቀልልን ስራ ነው ብዬ አስባለሁ። ስለዚህ ጥያቄውን እንደመለስኩት ተስፋ አደርጋለሁ። ከዛ የተለየ ማብራሪያ የሚያስፈልገው ነገር ካለ በጥያቄ መልኩ ኮሜንት ላይ አስቀምጡልኝ። እስከዚህ ሰዓት አብራችሁኝ ከቆያችሁ ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ እንዲተባበሩኝ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ። አብራችሁኝ ስለቆያችሁ አመሰግናለሁ።